አንዳንዴ ጓደኛ ሲያፈቅር ኪስ ይመለከታል፣ የጎደለብህ ቀን ቤቱ ይከተታል። አንዳንዴ ሚስት ስታፈቅር ደምግባት ታያለች፣ የረገፈለታ ትታ ትሄዳለች። አንዳንዴ ዘመድም ሲያፈቅር ዝናን ተመልክቶ ጀርባውን ይሰጣል ቀን ሲጥልህ አይቶ። እናት ስታፈቅር የላትም ዳርቻ፣ ነፍሷን ትሰጣለች እሷ ላንተ ብቻ፣ እሷ ላንቺ ብቻ። ክብር ለእናቶች። ከሁሉም በቅድሚያ እንኳን ለእናቶች ቀን አደረሳችሁ። እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖረሽ ታልፊዋለሽ አንድም ቀን ሳይደላሽ እሹሩሬ ሚልሽ አባትሽ መንኩሶ ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ይህ የሰንበት ረፋድ የማዕደ ዜና ዝግጅት ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በጋምቢያ እየተካሄደ ባለው ጉባኤ የኢትዮጵያ መንግስት ተከሰሰ። በጋምቢያ መዲና በባንጁል እየተካሄደ ባለው በ83ኛው የአፍሪካ የሰብአዊ መብቶች ጉባኤ ላይ በኢትዮጵያ መንግስት ላይ ክስ ያቀረበው ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ነው። አምነስቲ የኢትዮጵያ መንግስት በከተሞች በሚያካሄደው የኮሪደር ልማት ሳቢያ በብዙ ሺህ ዜጎች ላይ እየተደረገ ያለውን የግዳጅ መፈናቀልና የሰብአዊ መብት ጥሰት በተመለከተ ዝርዝር ሪፖርት በጉባኤው ላይ አቅርበዋል። የኮሪደር ልማቱ በሰብአዊ መብቶች ላይ ባሳደረው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስ የኢትዮጵያ መንግስት ፕሮጀክቱን እንዲያቆም ተደጋጋሚ ጥሪ ቢያቀርብለትም ከድርጊቱ ሊታቀብ እንዳልቻለ የጠቀሰው አምነስቲ የአፍሪካ የሰብአዊ መብት ኮሚሽን ተመሳሳይ ጥሪና ግፊት እንዲያደርግ ጠይቋል። አምነስቲ ከዚህም ባሻገር የኢትዮጵያ መንግስት ለኮሪደር ልማቱ ተፈናቃዮች ምትክ መኖሪያ ቤቶችን እንዲሰጥና በቂ ካሳ እንዲከፍል ጭምር ኮሚሽኑ በይፋ እንዲጠይቅ አሳስቧል። በሌላ በኩል ለኮሪደር ልማት ሲነሱ ምትክ ቤት ተሰጥቷቸዋል ተብለው ከሞቀ ቤታቸውና ሰርተው ከሚኖሩበት አካባቢ ተነስተው ከከተማ ውጭ የተወረወሩ እጅግ በርካታ ዜጎች ሰርተንና ተሯሩጠን መብላት የማንችልበት ቦታ ተጥለን ከነ ልጆቻችን እየተራብን ነው በማለት ላይ እንደሚገኙም ተመልክተዋል። ከሰሞኑ የፋኖ ኃይሎችን የአንድነት ዜና መሰማት ተከትሎ ከመከላከያ ከአድማ ብተናና ከሚሊሻ ተቋም ወጥተው ፋኖችን የሚቀላቀሉ ኃይሎች ቁጥር እየጨመረው ሲሉ የአማራ ፋኖ ብሔራዊ ኃይል አመራሮች ገለጹ። በትናንትናው ዕለት ብቻ አንድነት ስለመመስረቱ የሰማነው ብስራት ተስፋ ሰጥቶናል ያሉ በርካታ የመንግስት ታጣቂዎች በብሔራዊ ኃይሉ አንደኛ ክፍለ ጦር ስር ያለውን የጣናው መብረቅ ብርጌድን እንደተቀላቀሉ ነው የተገለጸው። አመራሮቹ በመግለጫቸው ስናይፐሮችን ጨምሮ ከሌሎች ትጥቆቻቸው ጋር ብርጌዱን የተቀላቀሉትን ወታደሮች፣ አድማ በተናዎችና ሚሊሻዎች ስም ዝርዝር፣ ማዕረግ፣ ኃላፊነትና ምድብ ቦታ በዝርዝር አስቀምጠዋል። ከምድብ ቦታዎች ከርተው ወደ ፋኖ ለመጡት የመንግስት ታጣቂዎች የክብር አቀባበል እንደተደረገላቸውም ተመልክተዋል። ከመካከላቸው የተወሰኑት በሰጡት አስተያየት ፋኖች ወደ አንድ እየመጡ ነው የሚለው ወሬ በሰራዊት ውስጥ በስፋት እየተዛመተ መሆኑን፣ ይህም ማምለጫ ጠፍቷቸው አሳቻ ቀን እየተጠባበቁ ያሉ በርካታ ጓዶቻቸው ትልቅ ተስፋ እንደሆናቸውና በቅርቡ የእነርሱን ፈለግ ተከትለው ወደ ትክክለኛው መስመር እንደሚመጡ ያላቸውን ጽኑ እምነት ገልጸዋል። በሌላ በኩል በፎገራ ወረዳ ወረታ ከተማ ዙሪያ ከባድ ውጊያ በመካሄድ ላይ መሆኑን ከስፍራው የደረሰን መረጃ ያመለክታል። የአካባቢው ነዋሪዎች እንደገለጹት ካለፉት 2 ቀናት ወዲህ በወረታ ዙሪያ እየተካሄደ ያለው ውጊያ እስካሁን ድረስ ሊቆም አልቻለም። ውጊያው የተቀሰቀሰው በአንበሳሜና በሐሙሲት ሰፍሮ የነበረው የመከላከያ ኃይል ባንድ ተሰባስቦ ለማጥቃት ወደ ስፍራው በመንቀሳቀሱ ነው ተብሏል። ወደ ስፍራው ከተንቀሳቀሰው ብዛት ያለው ኃይል ጋር እየተዋጋ ያለውም የሜጀር ጀነራል ውባንተ ባተኮር ተወርዋሪ ኃይል እንደሆነ የኮሩ አመራሮች ተናግረዋል። መከላከያ ደፈጣ ይዞበት ከነበረውና ልዩ ስሙ አባ ኪሮስ ተብሎ ከሚጠራው ቦታ የጀመረው ውጊያ አድማሱን አስፍቶ እስከ ኮሌጅ ድረስ ተዛምቷል ያሉት የኮሩ አመራሮች ቦታዎቹን ጠንቅቀው የሚያውቋቸው ልጆቻችን በርካታ ምሽጎችን በመሰባበር ከፍ ያለ ድል እየተቀዳጁ ነው ብለዋል። እንደ አመራሮቹ ገለጻ እስካሁን አውደ ውጊያ የተካሄደባቸውና ያገዛዙ ወታደሮች ምሽጎች የተሰባበሩባቸው ቦታዎች አባ ኪሮስ፣ ጓንታ፣ ታንኳ ገብርኤል፣ ቆሃር ሚካኤል፣
አርሴማ ኮሌጅ፣ ሸህቲ ተራራ፣ ሸለቆ፣ ሆድ ገበያ፣ ዝንጥልና መገንጠያ የሚባሉት ናቸው። በተለይ በትናንትናው ዕለት ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ በተካሄደው መደበኛ ውጊያ ከሜጀር ጀነራል ውባንተ አባተ ኮር አንድ ልጃችን ሲሰዋ ሌላ ጉዳት አልደረሰብንም ያለው የኮሩ ህዝብ ግንኙነት መምሪያ በተቃራኒው ወገን የደረሰው ሰብአዊ ኪሳራን ሸህቲ ተራራ ይቁጠረው በማለት በርካታ ወታደሮች ማለቃቸውን ተናግረዋል። ይህን ተከትሎ የሆሮታ ሆስፒታልና የባህር ዳር ሆስፒታል በቁስለኛ ወታደሮች እንደተጨናነቁ ከህክምና ባለሙያዎች የወጡ መረጃዎች አመልክተዋል። በወረታ ዙሪያ እየተካሄደ ስላለው ስለዚህ ውጊያ እስካሁን ከመከላከያ በኩል የተሰጠ ምንም አይነት መግለጫ የለም። ትናንት ከቀትር በኋላ በኦሮሚያ ክልል 18 ሰዎች ታገቱ። በኦሮሚያ ክልል ምስራቅ ቦረና ዞን ጉሚ ኤልደሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች ታግተዋል። የጉሙ ኤልዳሎ ወረዳ ምክትል አስተዳዳሪ አቶ ዲዮ ዲባ ታጣቂዎቹ ሐሙስ ረፋድ 3 ሰዓት አካባቢ ከነገሌ ቦረና ወደ ጉሚ ኤልዳሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ አግተዋቸዋል። አጋሾቹም የሸኔ ታጣቂዎች ናቸው ሲሉ ለቢቢሲ አፋን ኦሮሞ ገልጸዋል። ከታገቱት መካከል 13ቱ የመንግስት ሰራተኞች፣ ቀሪዎቹ ደግሞ የአካባቢው ነዋሪዎች እንደሆኑ ተናግረዋል። ይኸው ኃይል ከዚህ ቀደም የማሸበር ተግባር ሲፈጽም ቆይቷል። አሁን ደግሞ እገታን የገቢ ምንጭ በማድረግ ሰዎችን ወደ ጫካ እየወሰደ ከቤተሰቦቻቸው ገንዘብ በመጠየቅ ላይ ነው ብለዋል አስተዳዳሪው። ከታገቱት የመንግስት ሰራተኞች መካከል 11ዱ ከወረዳው መስሪያ ቤቶች፣ 2ቱ ደግሞ ከመንገድና ሎጂስቲክ የዞን ጽሕፈት ቤት ለድጋፍ ስራ እየመጡ የነበሩ ናቸው ብለዋል። ከመካከላቸው አንድም የመንግስት ሹመኛ የለም ያሉት አስተዳዳሪው በዚህ አካባቢ ላይ የታጣቂዎች እገታ ሲፈጽም ይህ የመጀመሪያ ጊዜ እንዳልሆነና በተደጋጋሚ ጊዜ የእገታ ወንጀል እንደሚፈጸም ጠቁመዋል። ታጣቂዎቹ ከዚህ በፊትም የመንግስት ሰራተኞችንና ነዋሪዎችን አፍነው በመውሰድ የማስለቀቂያ ገንዘብ ከቤተሰቦቻቸው ይጠይቃሉ። እነዚህ የታገቱት ሰዎች ምንም አይነት የፖለቲካ ተሳትፎ የላቸውም፣ ለህዝብ አገልግሎትና ለግል ጉዳያቸው ሲጓዙ የነበሩ ናቸው በማለትም አውስተዋል። ህወሓት የደቡብ ትግራይ ዞን ማለትም የራያ አካባቢ አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ደብረጽዮን ገብረ ሚካኤል ይህን ያሉት በትናንትናው ዕለት ከወይን ሚዲያ ጋር ባደረጉት ቆይታ ነው። የትግራይ ኃይሎች ባለፈው ዓመት ወደ ራያ ወረዳዎች መግባታቸውን ተከትሎ ህወሓት የአማራ ክልል መንግስት በህገወጥ መንገድ ያቋቋመው ነው ያለውን ጊዜያዊ አስተዳደር በአዲስ መዋቅር እንደተካው አይዘነጋም። የአማራ ክልል መንግስት ይገባኛል የሚያነሳባቸው ራያና ወልቃይት በፕሪቶሪያው የግጭት ማቆም ስምምነት መሰረት በፖለቲካዊ ንግግር ይፈታሉ የተባሉ አወዛጋቢ ቦታዎች ናቸው። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ባለፉት ጥቂት ወራት የቀድሞ የጌታቸው ረዳ አስተዳደር ያዋቀራቸውን በርካታ የበታች አስተዳደራዊ መዋቅሮችን በኃይል እየተቆጣጠረ ይገኛል። ያን ተከትሎ ነው አሁንም ዶክተር ደብረጽዮን በደቡብ ትግራይ በነጌታቸው ረዳ የተቋቋመውን አስተዳደር በማፍረስ አዲስ መዋቅር እንደሚዘረጉ ያስታወቁት። የህዝብ ትራንስፖርት ተሽከርካሪዎች ወጥ ቀለም ሊቀቡ ነው ተባለ። መንግስት በአዲስ አበባና ሌሎች ከተሞች የህዝብ ትራንስፖርት ተሽከርካሪዎች እንደየአገልግሎታቸው አይነት ወጥ ቀለምና መለያ ኮድ እንዲኖራቸው እቅድ መያዙ ተሰምቷል። የተሽከርካሪዎች ቀለምና መለያ ኮድም ከከተማ ከተማ የተለያየ ይሆናል ተብሏል። የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪ ሹፌሮችም ወጥ የደንብ ልብስ እንዲለብሱ ለማድረግ እቅድ እንደተያዘ ተነግሯል። የትራንስፖርት ሚኒስትር ዶክተር አለሙ ስሜ ያረጁ ተሽከርካሪዎችን ከህዝብ ትራንስፖርት አገልግሎት ውጭ ለማድረግ እንደተወሰነ ሰሞኑን በአንድ ስብሰባ ላይ መናገራቸው ይታወሳል። ሜክሲኮ ጉግልን ከሰሰች። ጉግል የራሴ የሆነውን የሜክሲኮ ባህረ ሰላጤ የአሜሪካ ባህረ ሰላጤ እያለ በጉግል ካርታ ላይ እየተጠቀምነው በማለት ሜክሲኮ ክስ መመስረቷን አስታውቃለች። የሜክሲኮ ፕሬዚዳንት ክላውዲያ ሺምባው መንግስታቸው ጉግልን ከዚህ ቀደም ይህን ስያሜ እንዳይጠቀም አስጠንቅቆ የነበረ ቢሆንም ጉግል ግን ምንም ማስተካከያ ባለማድረጉ ወደ ክስ ሂደቱ መግባታቸውን ገልጸዋል። ፕሬዚዳንቱ አክለውም እኛ ከአሜሪካ የባህር ዳርቻዎች አካባቢ ያለው የባህረ ሰላጤው ክፍል የአሜሪካ ባህረ ሰላጤ ክፍል መባሉን አንቃወምም፣ ነገር ግን ሙሉ የባህረ ሰላጤው ክፍል በአሜሪካ መጠራቱን አንቀበለውም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ጥር ወር በፈረሙት ሰነድ የሜክሲኮ የባህረ ሰላጤ ክፍል የአሜሪካ ባህረ ሰላጤ ተብሎ እንዲቀየር የሚል ትዕዛዝ ማስቀመጣቸው የሚታወስ ነው። ጉግልም ይህን የትራምፕ ትዕዛዝ ተከትሎ ባለፈው የካቲት 11 ቀን የባህረ ሰላጤውን ስያሜ የአሜሪካ ባህረ ሰላጤ ማለት ቀይሮ በካርታው ላይ እንዳሰፈረው ያናዶሉ ዘገባ ያመለክታል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰንበት ረፋድ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም